ذائقة الموت والصلاة والسلام على رسوله القائل أكثروا من ذكر هذه اللذات. صلى الله وسلم وبارك على نبيه محمد وعلى آله وصحبه وسلم. أما بعد، إخواني وأخواتي بالله، الله سبحانه وتعالى فقال በጥቂት ليس الغريب يتسنج ልብ የምታረድ የግጥም ኪታብ ኢንሻአላህ ተዓላ የምንተዋወስ የምንቀራ ይሆናል። ወደ ግጥሙ ቀጥታ ከመግባት በፊት ኢንሻአላህ ተዓላ ግጥሙን ማን ያዘጋጁት የሚለውን ነጥብ ለማንሳት እወዳለሁ። ይህ ግጥም በርግጥ ቁርጥ ባለ መልኩ የኢማም አሊ ኢብኑ ሁሰይን ኢብኑ ኢማም አሊ ኢብኑ አቢ ጣሊብ ወይም ዘይኑል አቢዲን በመባል የሚታወቁት የእሳቸው ነው የሚለው ቁርጥ ያለ ባይሆንም ላኪን በጣም ታዋቂ ሆነው ይህ የግጥም ኪታብ የእሳቸው መሆኑ ነው። ዘይኑል አቢዲን ይባላሉ። ስማቸው አሊ ይባላል። የሁሴን ሸሂድ ረዲየላሁ ዐንሁ ወአርዳ የነብዩ አለይሂ ሰላቱ ወሰለም የልጅ ልጅ የፋጢማ ልጅ ማለት ነው። የእሳቸው ልጅ ናቸው። ዘይኑል አቢዲን ይባላሉ። አሊ ረዲየላሁ ዐንሁ ወአርዳ አያታቸው ናቸው። ابن الحسين ابن الإمام علي بن أبي طالب ابن عبد المطلب ابن هاشم ابن عبد مناف. كنياتشو أبو الحسن يبالل ويم أبو محمد يبالل أبو عبد الله يبالل. يتولدوت زين العابدين رحمه الله الإمام شمس الدين محمد بن أحمد الذهبي الحافظ الذهبي في سير علام النبلاء النبيلوت بثلاثة سنتين هجرة قدر بقمت ظنا إلى الزال ولد في سنة 38 ظنا 38 هجرة قدر أكبابي يتولدون هاتشو مالتنا كأباتاتشو يورالو كحسين مالتنا كربلاء يهاكستات زي نبرو يبالا زين العابدين بزان ساعات 23 ዓመታቸው ነበር لكن ቦታው ላይ አልነበሩም ለዛል ተገደሉ እሳቸው يعني علي رضي الله عنه وارضاه وعفوا حسين رضي الله عنه وارضاه في كربلاء ላይ ወንድማቸው ነበር علي الأكبر ይባላል ወንድማቸው ይኛው زين العابدين علي الأصغر ይሏቸዋል أما ወንድማቸው علي الأكبر ይሏቸዋል فقتل مع أبيه بكربلاء كربلاء ላይ ከአባታቸው ሁሴን ጋር ተገለዋል ማለት ነው علي بن حسين بن سعد እንደሚሉት رحمه الله ታማኝ ነበሩ يعني ثقة مأمونا كثير الحديث عاليا رفيعا ورعا ብለው ያወድሷቸዋል ማለት ነው فضلاቸውን በተመለከተ الإمام الزهري رحمه الله من ይላሉ ما رأيت قرشيا ከቁረይሽ ሰዎች ከዓሊ ብን ሁሴን የበለጠ አላየሁም ይላሉ ሌሎችም ዑለማዎች ረህመቱላህ ዐለይሂም ዙህሪ ራሳቸው ማዕመር በሚያወሩት ለም ኡድሪክ ሚን አህሊ البيت ከአህሊ ቤቶች ከነብዩ ዐለይሂ ሰላም ቤተሰቦች ከዓሊ ብን ሁሴን የበለጠ አላገኘሁም ይላሉ ካገኟቸው ውስጥ ማለት ነው ዓሊምም እንደነበሩ የእውቀት ባለቤት እንደነበሩ ይነገራል من أصح الأسانيد ከሚባሉት ውስጥ من أصح الأسانيد ከሚባሉት ውስጥ ዙህሪ ከዓሊ ዓሊ ከሁሴን ከአባታቸው ሁሴን ደግሞ ከአባቱ ዓሊ የሚያወሩ ነው ይላል ዙህሪ عن علي بن الحسين عن أبيه عن علي ማለት አላህን እጅግ በጣም የሚፈሩ በኸሽያ የሚታወቁ ኢማም እንደሆኑ ይነገራል ማለት ነው በዒባዳ ላይ በጣም ይበረቱ ነበሩ حتى አንዳንዶች ምን ይባላል ምን ይላሉ ወለቀድ በለገኒ አሉ ማሊክ እርግጥም ደርሶኛል انه كان يصلي في كل يوم وليله በ24 ሰዓት ውስጥ ማለት 1000 ረካዓ ይሰግዱ ነበር ይባላል الى ان مات እስከ ሞተ ድረስ ማለት حتى ዘይኑል ዓቢዲን የተባሉት ለዒባደቲ አምልኮ ላይ ጥሩ ይተጉ ስለነበር ነው ይባላል በድብቅ ሰደቃ በመስጠትም ይታወቃሉ ابن عيينة عن أبي حمزة الثمالي أن علي بن الحسين كان يحمل الخبز بالليل ለሊት ላይ በጀርባቸው ዳቦ ተሸክመው ይሄዱና መሳኪኖችን እየተከታተሉ በጨለማ ይሰጧቸው ነበር ማለት ነው ምን የሚሉ ነበር إن الصدقة في سواد الليل በጨለማ የሚሰጥ ሰደቃ تطفئ غضب الرب ይሉ ነበር ማለት ነው حتى محمد بن إسحاق ምን ይጠቅሳሉ መዲና ውስጥ የሚኖሩ የነበሩ ሰዎች يعني لا يدرون من أين كان معاشهم ኑሯቸውን የሚመሩበት ከየት እንደሆነ ያውቁ ነበር فلما مات علي بن الحسين በሞቱ ጊዜ فقدوا ذلك الذي كانوا يؤتون بالليل በሌሊት ያገኙት የነበረው ነገር ምን አሉ አጡ ማለት ነው በድብቅ ሰደቃ የሚሰጡ ነበሩ حتى አንዳንዶች ምን አሉ ما فقدنا صدقة السر حتى توفي علي صدقة السر አላጣንም ያሙሉ ለሙሉ ለማለት ተፈልገው አይደለም حتى توفي علي እስከ ሞተ ድረስ ይላሉ ፊቅሃቸውን በተመለከተ ዒልማቸውን በተመለከተ ቀደም ጠቆም አድርጌያቸዋለሁ ሌላ ልጨምርላችሁ አቡ ሐዚም አልመደኒ ረሂመሁላህ ይላሉ ما رأيت هاشميا أفقه من علي بن الحسين يعني ከሃሺሚዮች ካዩዋቸው ከዓሊ ብን ሁሴን የበለጠ ፍቅህ ምሁር የሆነ አላየሁም ይላሉ ማለት ነው በጣም ቻይም ነበሩ ይባላል ታጋሽ ነበሩ በጣም ሰዎች አዛ ያረጓቸው የተቆጧቸው የሚችሉ የሚታገሱ ነበሩ الحسن بن الحسن ይላሉ وقعت بيني وبين ابن عمي በኔና በአጎቴ ዘይኑል العابدين ለማለት ጀፍዋ ነገር ተፈጠረ ይላል ከዛው በጣም ተናድጄ ወደ እሱ ሄድኩኝ وكان مع أصحابه في المسجد ከባልደረቦቹ ጋር በማዕና ከተማሪዎቹ ጋር መስጂድ ውስጥ ነበር فما تركت شيئا الا قلته له አንድም ነገር አልተውኩም ብለው እንጂ ማለት በጣም ተናገሩት ይሄ ሁላ ሲናገሩት እሳቸው ዘይኑል العابدين وهو ساكت لا يتكلم ዝም ብሎ ምን አይሉም አይናገሩም ثم انصرفت ከዛ በኋላ ሄድኩኝ ተናግሯቸው ሰድቧቸው ብዙ ነገር ብሏቸው እሳቸው ምንም ሳይናገሩ خلاص እሱ የሰደባቸው አካል ሄደ فلما كان الليل ለሊቱ በሆነ ጊዜ የሆነ በር የሚያንኳኳ ነበር فقمت اليه لارى منه
ማን እንደሆነ ለማወቅ ቆምኩኝ ይላል። ለካ ዘይኑል ዓቢዲን ናቸው። فما شككت أنه جاء يرد إلي الأذى ولكنه قال يا أخي ወንድሜ ሆይ إن كنت صادقا فيما قلت ባልከው ነገር እውነተኛ ከሆንክ فغفر الله لي الله ወንጀለኝ ይማር وإن كنت غير صادق እውነተኛ ካልሆንክ فغفر الله لك الله ወንጀለኝ ይማር ከዛ ሰላም አለኝና ሄደ فلحقت به ተከተልኩታል وقلت لا جرم لعدت إلى أمر تكرهه ምናምን ብሎ إلى آخره ይናገራሉ ማለት ነው። እኛም ሰው ሊሰርበን ይችላል፣ ሊያንቋሸን ይችላል፣ ሊሰርበን ይችላል። በእንደዚህ አይነት አኽላቅ መላበስ አለብን ማለት። ሌሎችም የሚጠቅሷቸው አሉ ማለት። የሞቱት አሊ ኢብኑ ሁሰይን ዘይኑል ዓቢዲን የሞቱት እሳቸው በ94ኛው ሂጅራ አቆጣጠር እንደሆነ እነ አልዋቂዲ እነ አቡ ዑበይድ እነ ቡኻሪ እነ አልፈላስ ይህን ይጠቅሳሉ ማለት ነው። በ94ኛው ሂጅራ አቆጣጠር ነው የሞቱት ማለት ነው። ኪታባ ያው الرقائق ነው ወይም ኩቱብ ሱሉክ ነው። ሰራሐተን በጣም ችላ ከተባለው ከዘርፎች ውስጥ የረቃኢቅ የሱሉክ ኪታቦች ናቸው። ልባችንን ማርጠብ አለብን። ወደ አላህ Subhanahu Wa Ta'ala መመለስ አለብን። በተለያዩ ነገሮች የአላህ ፍራቻ በማነሱ ምክንያት ብዙ ነገሮች እየታዩ ነውና እቺ ኪታብ ልባችንን ታረጥ ዘንድ ኢንሻአላህ ተዓላ እኔ ከእናንተ ተሽያ አይደለም ላኪን ለመተዋወስ ያክል ኪታቧን ኢንሻአላህ የምንማማር የምንቀራ ይሆናል ማለት ነው። አረብኛ ላይ በሕሮች አሉ። እያንዳንዱ ባህር እንትን አለው ወዝን አለው من كبحر البسيط ነው። طيب قال زين العابدين رحمه الله تعالى ليس الغريب غريب الشأن واليمن إن الغريب غريب اللحد والكفن إن الغريب له حق لغربته على المقيمين في الأوطان والسكن لا تنهرن غريبا حال غربته الدهر ينهره بالذل واللحد ليس الغريب انقدا يدل ماله غريب الشام واليمن والشام واليمن بمسرد انقدا هنا لما انقدا إن الغريب انقدا بلو مالت حقيقي الحقيقي مالتنا ريلي هنا انقدا مالت غريب انقدا هنا اللحد بلحد وسط إنه الكفني بجنازة متقرية أجرك وسط انقدا هنا يلالو الغريب ማለት ከህዝቦቹ ጋር ያልሆነ ሰው ሀገሩ ያልሆነ ሰው غريب ይባላል። غريب ሲባል بعيد عن وطنه ከሀገሩ የራቀ ማለት ነው። ባይተዋር የሆነ ማለት ነው። ሼኹ ምን እያሉ ነው? እንግዳ ብሎ ማለት ከሀገሩ የራቀ አይደለም። ሼኹ ግን እንደ ምሳሌ ጠቀሱት ሻምንና የመንን ነው። ሻምንና የመንን መጥቀሳቸው ሚስጥሩ ምን ይሆን? ቁረይሾች ተለማዳቸው ምን ነበር? በሽታ እና በሰይፍ መንገድ ይወጡ ነበር። ፍሽታ ወደ የመን ሄዱ ነበር። አላህም ነግሮናል لإيلاف قريش إيلافهم رحلة الشتاء والصيف الله سبحانه وتعالى الشتاء ወደ የመን ሄዳሉ። በሰይፍ ደግሞ ወደ ሻም ሄዱ ነበር። እሳቸው ዘይኑል ዓቢዲን ሒጃዝ ውስጥ ነበሩ እሳቸው እና በብዛት ሰዎች ወደ ሻም እና ወደ የመን ሄዱ ስለነበር ምን አሉ ወደ በክረምትና በበጋ ወይ ወደ የመን ወይ ወደ ሻም ሄደ ከሀገር ሒጃዝ ርቀህ እንግዳ መሆን አይደለም ሐቂቂ የሆነው እንግዳነት እሱ አይደለም እያሉ ነው እሳቸው። ታዲያ ማን ነው ሐቂቂ የሆነው እንግዳ? ሪል የሆነው እንግዳ ማን ነው? ኢነል ገሪበ ባይተዋር የሆነው እንግዳ የሆነው غريب እንግዳ የሆነ ነው። اللحدي اللحد ማለት ቀብሩ ይቆፈርና ከዛ በኋላ ደግሞ ወደ ጎን ይቆፈራል። ቀብሩ ፍቅህ ኪታቦች ላይ اللحد ይባላል። ወደ ታች ይቆፈርና ቀብሩ ከዛ በኋላ ወደ ጎን ይቆፈራል። الشق يكون في جانب القبر للميت እዛ ውስጥ እንግዳ የሆነ ነው። ከፈን ደግሞ የሚባለው የሞተው አካል የሚጠቀለልበት የሆነው ጨርቅ ማለት ነው። እሱ ውስጥ እንግዳ የሆነ ነው። ሱብሃንአላህ ሁላችንም እንሞታለን። ከሞትን በኋላ እዛ መቃብር ቦታ ወዳጃችን ዘመዳችን በጣም የሚያከብሩን አካሎች ወደፊት ይመጣልናል። እዛች መቃብር ቦታ ውስጥ ጥለውን እዛች መቃብር ቦታ ውስጥ አስገብተውን ይመለሳሉ። ወደፊትም ሼኹ ይጠቅሱናል። የሚያዝን እናት የለም፣ እዛ የሚራራላችሁ አባት የለም፣ ሲደብራችሁ የሚያጫውታችሁ ወንድም ጓደኛ የለም። እዛ ቦታ ላይ ባይተዋር የሆነ እንግዳ የሆነ ነው። በሐቂቀት እንግዳ የሆነ እዛ ላይ ስኬት አለመሆኑን ያስተምን ከዛ ቀብሩ ስኬታማ አለመሆን ከኛ የሚጠበቀው ዱንያ ላይ ሳለ ምን እንሆን? ዱንያ ላይ ሳለን ባይተዋሮችን ነው፣ እንግዳዎችን ነው። ልክ እንደ እንግዳ ነው። ነብዩ አለይሂ ሰላቱ ወሰላም ኢብኑ ዑመር በዘገቡት ምን አለው? ነብዩ አለይሂ ሰላቱ ወሰላም ተከሸን ያዙና فقال እንዲህ ማለት ኩን في الدنيا كأنك غريب ዱንያ ላይ ልክ እንደ እንግዳው ነው ረሱል አለይሂ ሰላቱ ወሰላም። ኢብኑ ዑመርም ከዚህ ወሰዱ ትልቅ ትምህርት አለ። ምን አሉ እሳቸው ሲመክሩ اذا امسيت فلا تنتظر الصباح واذا اصبحت فلا تنتظر المساء ካመሸህ ንጋትን አትጠብቅ لعلك تموت ልትሞት ትችላለህ። واذا اصبحت ካነጋህ ደግሞ فلا تنتظر المساء ምሽትን አትጠብቅ። ምን ጊዜ ሞት ከፊት ለፊት ይሆን ለሞት እችላለሁ። الغزالي رحمه الله في بعض كتبه من ይላሉ አንድ ሰው ነፍሱን 60 ዓመት እኖራለሁ ብሎ ከነገራት كلام معناه يعني ከመጥፎ ስራ ላይ ከለከል ይችላል። መጥፎ መልካም የሆኑ ስራዎች ላይ ተገኝ ይችላል። ላኪን ከተወሰነ ጊዜ በኋላ ነው ሞተው ብሎ ራሱን ካሳመነስ ከአንድ ሰዓት በኋላ ሞተስ ከደቂቃዎች በኋላ ሞተስ ማን ያውቃል? አላሁ አዕለም። ከቅርብ ደቂቃዎች በፊት የሞቱት ሰዎችም እንደኛ ብዙ ተስፋ ነበራቸው፣ ብዙ እቅድ ነበራቸው። ላኪን ጊዜያቸው ሲደርስ فلا يستأخرون ساعة ولا يستقدمون እና ሼኹ ምን አሉ ረህመቱላሂ ዐለይሂ ليس الغريب እንግዳ አይደለም غريب الشام واليمن ወደ ሻም ወደ የመን ተሰዶ ወደ ሻም ወደ የመን ተጉዞ እንግዳ ይሆን አይደለም። إن الغريب
ኢነል ገሪበ እንግዳ ብሎ ማለት ገሪበ ለሕዲ ወልከፈኒ ለሕድ ውስጥ ከፈን ውስጥ እንግዳ የሆነ ነው ይላሉ። ቀጥሎ ምን አሉ? خلاص ዱንያ ላይ ያለው ከሀገር የራቀ ሰው እንግዳ አይደለም ብለን እንዳናባረው ምን አሉ? ኢነል ገሪበ ለሁ ሐቁን ሊጉርበቲሂ ዐለል ሙቂሚነ ፊል አውጣኒ ወሰከኒ። ኢነል ገሪበ እንግዳ ከሀገሩ ከቤተሰቡ የራቀ የሆነ እንግዳ ለሁ ለሱ ሐቁን ሐቅ አለው ሊጉርበቲሂ አይ ሊአጅሊ ጉርበቲሂ እንግዳ ስለሆነ ለሱ ምን አለው? ሐቅ አለው አሉ። በእነማን ላይ ነው ሐቅ ያለው? ዐለል ሙቂሚነ ተቀማጭ በሆኑ ሰዎች ላይ ሐቅ አለው። የት? ፊል አውጣኒ በሀገራት እና ወሰከኒ በመኖሪያ ቦታዎች በሀገራት ተቀማጭ በሆኑ ሰዎች ላይ እንግዳ የሆነ ሰው እንግዳ ስለሆነ የእንግዳነት ሐቅ አለው። ሊወጡለት የሚገባ ሐቅ አለው። ዐለል ሙቂሚነ የሚለው በምን ነው ሙተዓለቅ በምንድን ነው? ቢሐቅን ነው የሚለው ለሁ ሐቁን ነው የሚለው። ወፊል አውጣኒ ደግሞ ሙተዓለቁን ቢማዛ ቢልሙቂሚነ ትላላችሁ። ሙቂም ማን ነው? መን ሁወል ሙቂሙ ሚን አቃመ ቢልመካን በምን የተወሰደ ነው? አንድ ቦታ ላይ ሲቆይ ማለት ወተኸዘ ወጠን። በእርግጥ ፊቅህ ኪታብ ላይ ስትማሩ ፊ ኩቱብ አልፊቅህ ሙስተውጢን የሚባል አለ፣ ሙቂም የሚባል አለ፣ ሶስተኛ ደግሞ ሙሳፊር የሚባል አለ። ፊ ኩቱብ መዝሀብ ሻፊዒ ነው የምላችሁ። ሙስተውጢን የሚባለው በክረምትም በበጋም ሐጃ ካላጋጠመው በስተቀር ከሀገሩ የማይንቀሳቀስ የማይላወስ ሰው ሙስተውጢን ይሉታል። ሙቂም የሚሉትስ ከሚገባበትና ከሚወጣበት ቀን ውጪ አንድ ሀገር ላይ 4 ቀንና ከ4 ቀን በላይ እቆያለሁ ያለ ሰው ወደ ሀገር የመመለስ ንያ ኖሮት ምን ይባላል? ሙቂም ይባላል። መሰለን አንድ ሰው ሜዲሲን ደረሰው ወደ ሌላ ሀገር ሄደ። ከ7 ዓመት በኋላ ወደ ሀገር የመመለስ ንያ አለው። ይሄ ሙቂም ይሉታል፣ ሙስተውጢን አይባልም። ላኪን መሰለን አንድ ሰው ክረምትን በጋም ላይ ከዛ ቦታ ሐጃ ከሌለ በስተቀር የማይንቀሳቀስ ዛሬ ሙስተውጢን ይሉታል። እዚህ ቦታ ላይ ግን የተፈለገው ዐለል ሙቂሚነ ሲል ሙስተውጢን ሙቂም ይገባሉ። واضح على المقيمين على المستوطنين على المقيمين لما في الأوطان بهاجراتنا والسكنين. الأوطان من جمع وطننا وطن بالمكان بلد يطن أي أقام به زبط عليه قوية مالته يعني هاجرات لمالته. واضح شيخ زي من لما تفلقوا ነው አንድ ሰው ከሀገሩ ሲርቅ ከወዳጆቹ ከቤተሰቦቹ ከሀገሩ ሲርቅ ምን አለው? ሐቅ አለው። ሐቁ ضياف አለው። የእንግዳነት ሐቅ አለው። እሱን ማክበር አለብን። እሱን መንከባከብ አለብን። ግልጽ ነው። ለምን ነው የምንከባከበው? ለጉርበቲሂ እንግዳ ስለሆነ ማለት ነው። ሼኹ ምን አሉ? ለጉርበቲሂ አሉ። ነብዩ ዓለይሂ አፍዶሉ ሰላቱ ወሰላም ምን አሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩክሪም ضيفه በአላህና በመጨረሻ ቀን የሚያምን ሰው እንግዳውን ያክብር አሉ ረሱል ዓለይሂ ሰላቱ ወሰላም። እንዲህ ብለው አዘዋል። እና ሼኹ ምን አሉ? ኢነል ገሪበ እንግዳ ለሁ ለሱ ሐቁን ሐቅ አለው ለጉርበቲሂ እንግዳ ስለሆነ ዐለል ሙቂሚነ ተቀማጭ በሆኑ ሰዎች ላይ ፊል አውጣኒ በሀገራትና ወሰከኒ በመኖሪያ ቦታዎች። ቀጠለው ምን አሉ? ላተንሃረን የሚለውን አታባር ብለን መተርጎም ይችላል። አታስቆጣ ብለን መተርጎም ይችላል። ዋضح ላተንሃረን አታስቆጣ፣ አታናድ፣ አታባር ገሪበን እንግዳ የሆነ ሐለ ጉርበቲ እንግዳ በሆነበት ሁኔታ ሀገሪቱ ላይ እንግዳ በሆነበት ሁኔታ እንግዳ የሆነን ሰው አትገላምጠው፣ አታባረው። ለምን አሉ? አዳኽሩ ጊዜ የንሃሩ ያባረዋልና ይገላምጠዋልና ያስቆጣዋልና በምን ቢዙሊ በውርደት እና ወልሚሐኒ በመከራዎች ጊዜ ራሱ ያባረዋል ያሰቃየዋልና አንተ በመከራ ላይ መከራ አትጨምርበት፣ በእንቅርት ላይ ጆሮ ድግፍ ይባላል። እንደዛ አትሆንበት እያሉ ሼህ واضح يعني لا تنهرن ሲባል نهر فلان ይባላል፣ አስቆጣው ማለት ነው ወይም አባረረው ማለት ነው። ቁርአን ላይ አላህ Subhanahu Wa Ta'ala ምን አለ? فلا تقل لهما اف ولا تنهرهما ولا ترهما አትገላምጣቸው። በሌላ የቁርአን አንቀጽ አላህ في سورة الضحى واما السائل فلا تنهر ጠያቂ ምን አትበል፣ አትገላምጥ፣ አታባረር አላህ Subhanahu Wa Ta'ala። አዳህ ማለት ጊዜ ማለት ነው። አንዳንዶች ብረት አዳህ የሚለውን 1000 ዓመት ብለው ይተረጉማሉ። ብቻ ጊዜ ብለን ተረጉመው ሲወጣ አዳህሩ ጊዜ የንሃሩ ይገላምጠዋል፣ ያባረዋል፣ ያስቆጣዋልና يعني مجاز عقلي ነው። ለመጃዝ عقلي طيب يعني ከቤተሰቦቹ ርቆ ከፋሚሊዎቹ ርቆ ይሄ ራሱን የቻለ ፈተና ነው። አንተ ፈተና ላይ ፈተና አትጨምርበት እያሉ ኢማም አልሐረመይን አቡል መዓሊ አልጁወይኒ አባታቸው መሐመድ ትልቅ ዓሊም ናቸው። እሳቸው አባታቸው ቦታ ላይ በተቀመጡ ጊዜ ለምንድነው ነብዩ አለይሂ ሰላቱ ወሰለም ከሰፈሩ ቂጥዓቱ ሚን አልዓዛብ ብለዋል። السفر قطعة من العذاب ብለዋል ረሱል አለይሂ ሰላቱ ወሰለም። ለምን ሲባሉ እሳቸው አቡል መዓሊ አልጁወይኒ قال فأجاب على الفور ወዲያውኑ ምን ብሎ መለሱ እሳቸው لأن فيه فراق الأحباب ጉዞ የሚባለው ነገር በፕሌን ይጓዝ በል ስፒድ ኦፍ ላይት የሚሄድ መጓጓዣ ይመጣም እንኳን በዚህ ያክል ግን ከቤተሰቦቻችን መራቃችን ነው አማ ይሄ ቅጣቱ ምን العذاب ነውና ወዳጆችን መለያየት ብለዋል እሳቸው። ይሄ ገሪብ ነው። ከወዳጆቹ ተለያይቶ ሳለ አንተ አታባረው፣ አትገላምጠው። አኺ ዲናችንም ላይ ኢብኑ ሰቢል ይሆናል ሙሳፊር የሆነ ሰው እኮ ለየት ያለ ትኩረት ተሰጥቶታል አይደለም? حتى من ዘካት የሚሰጣቸው ሰዎች አንደኛው ወብ ሰቢል የመንገድ ልጅ ነው፣ ሙሳፊር የሆነ ሰው ዋضح እና ሼኹ አደራሉ ግን በዚህ አደራ ላለውን ሐቂቂ የሆነውን ጉርባ ወንድሜ በደንብ አድርገህ ሰማኝ። ቀብር ውስጥ ያለው ነው። ቀብር ውስጥ ያለው ይሄ እንኳን የፈለክበት ሀገር ብትሄድ ውሃ የሚሰጥ ሰው አታጣም። የፈለክበት ሀገር ብትሄድ የሆነ ሰው ታገኛለህ። ገብቷቸዋል። ቀብር ውስጥ ግን ብቻህን ነው የምትቀረው እያሉ ከዛ በኋላ ምን አለው? ሰፍሪ በዒዱን ወዛዲ ለን ዩበሊጉኒ ወቁወቲ ضعፈት ወልመውቱ የጥሉቡኒ። ሰፊ